አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። እናንተስ እንዴት ናችሁ? ሰላም ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ውድ ቤተሰቦች ዛሬ ፈትቾኒ የሚባለው መኮረኒ ይሄ የተጠቀለለው ማለት ነው። እሱን መኮረኒ አብረን እንሰራለን። እዚህ ሀገር ፈትቾኒ ይሉታል። ጽሁፉም እንደዛ ነው የሚለው ማለት ነው። ሽንኩርት፣ ነጭ ሽንኩርት አቁላለሁ። ከዛ ዶሮ አደረኩ። እንዲህ ሴደር ነው ዶሮው፣ ሴደር መሆን አለበት ማለት ነው። ከዚህም በዛ ያለ ማድረግ ትችላላችሁ። ከዚህ ከፍ ያለ መቁረጥ ትችላላችሁ ስትከትፉ። እኔ ግን እንደዚህ ነው የቆረጥኩት። ከዛ ትንሽ እንትን እንድል በሰል እንድል ከደንኩት ማለት ነው። ከዛ ያደረኩት ነጭ ሽንኩርትና ያው ዶሮ ነው ማለት ነው። መጀመሪያ ሽንኩርቱና ነጭ ሽንኩርቱ ሲጉላላ ከዛ ደግሞ ዶሮውን አድርገን ዶሮ ጋራ በደንብ ልክ እንደዚህ አይነት ከለር ሲኖረው ማለት ነው። በጣም ሽንኩርቱ እንትን ማለት የለበትም አብሮ ዶሮ ጋር ስለሚበስል ማለት ነው። እና ይሄን ይመስላል። የፈለገ ሰው ቬጅቴብል መጨመር ይችላል። ኸዳር መሸከል የሚሉት አረቦች እሱን መጨመር ይችላል። እኔ ግን ስላልፈለኩ ነው እሱን መጨመር ማለት ነው። ምክንያቱም በኋላ ላይ ፍትቾኒ ኸዳር ከተጨመረበት ለሚፈልግ ለልጆች ከሆነ ነው እንጂ ፍትቾኒ በባህሪው ኸዳር አይጨመርበትም ማለት ነው። መሽሩም ነው የሚጨመረው። እዚህ ጋር ሲቁላላ መሽሩም መጨመር ትችላላችሁ። መሽሩም እነሱ ምን ነበር በአረብኛ የሚሉት? ላይ በአረብኛ ጠፋኝ። በእንግሊዝኛ መሽሩም ነው፣ በአረብኛ ጠፋኝ ማለት ነው። እና እሱን ትጨምራላችሁ። ያው ስከትፍ ስለምታዩት ያው ታውቁታላችሁ በሚለው ነው። ኦኬ፣ በአረብኛ ስሙ መጣልኝ። ፍጡር ይሉታል አረቦች፣ ፍጡር ይሉታል። እሱን ትጨምራላችሁ ማለት ነው። እኔ ግን እዚህ ጋር አልጨመርኩትም፣ ምክንያቱም የኔ ልጆች በጣም ሲበስል አይፈልጉትም ቤት ውስጥ ማለት ነው። ትንሽ አመስ አድርጌ ላይ ነው የማደርገው ማለት ነው። እዚህ ጋር ቅመም ጨመርኩኝ። ትንሽዬ ነው የጨመርኩት። ምንድነው የጨመርኩት? ማጂ ፓውደር። እናንተ ማጂ ካላችሁ ኪዩቡ ካላችሁ ትችላላችሁ። እኔ ግን ፓውደር ነው የተጠቀምኩት። እንትኑ የለኝም፣ ኪዩቡ የለኝም ማለት ነው። ማጂ ፓውደር ትጠቀማላችሁ። ከዛ ብላክ ፔፐር ፍልፍል አስወር ትጠቀማላችሁ። ከዛ ሌላ ምንም አይፈልግም። ማጂ ፍልፍል አስወር ትንሽዬ እርድ አድርጌበታለሁ፣ በጣም ትንሽ። ለምን በኋላ ከለሩ የክሬሙ የሚያምር ከለር እንዲሰጥልኝ። አያችሁት? ትንሽ ነው፣ ብዙ አይደለም መጠቀም ያለብን፣ በጣም ትንሽ። ከለሩ ብቻ ቀየር እንዳደርገው ዶሮውን ማለት ነው፣ ነጭ እንዳይሆንብኝ ማለት ነው። እና በኋላ ላይ ክሬሙንም ቀየር ያደርገዋል ማለት ነው። እነሱን ተጠቀምኩኝ። ፍልፍል አስወድ፣ ትንሽዬ ኩርኩም እና ማጂ ኪዩብ ፓውደር፣ ማጂ ፓውደር መረቅ ማለት ነው። ማጂ መረቅ ፓውደሩን ተጠቀምኩኝ። ከዛ ትንሽ ከደን አደረኩት እና በዚህኛው ጎን ደግሞ ያው መኮረኒውን መቀቀል አለብኝ ብዬ ውሃ አድርጌያለሁ። ጨው ጨመርኩበት መኮረኒው እንዲቀቀል ማለት ነው። ውሃና ጨው ብቻ ነው፣ ሌላ ነገር አያስፈልገውም። ይሄ ነው ፍትቾኒ። እነሱም እንደዛ መኮረኒ ሙለፍለፍ ነው መሰል የሚሉት፣ አላሁ አለም። እኔ ግን ፍትቾኒ ስላቸው እነሱም ይገባቸዋል፣ እኔም እንደዛ ነው የምረዳው ማለት ነው። ይህንን ይመስላል። እኔ በዛ ስለሚሉ ቤተሰብ ስለሆነ አንድ ቺስ ነው የተጠቀምኩት። በመሰረቱ አንድ ቺስ ይበዛል። እንደ ቤተሰቦቻችሁ ተጠቀሙ ማለት ነው። እኛ ቤተሰብ ስለሆን አንድ ቺስ ሙሉውን ተጠቅሜ ያለሁ ማለት ነው። አንዱን ፓክ ተጠቅሜ ያለው። እናንተ ቀንሳችሁ ግማሹን መጠቀም ትችላላችሁ። እንደየቤታችን እንደየቤተሰባችን ነው ይሄን ብዛቱ ማለት ነው። ከዛ ይሄን እስኪ በስልልኝ ድረስ ይሄን ይብሰል። ምንም ያደረኩበት ነው፣ ያው እንዳያችሁት ውሃ፣ ጨው ነው የተጠቀምኩት እና ዘይት ነው የተጠቀምኩት ማለት ነው። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። አሁንም ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። መልካምነት ለራስ ነው። ከእናንተ የሚጎል ነገር የለም፣ ከኔ ደግሞ ይጠቅመኛል ማለት ነው። ታበረታቱኛላችሁ ማለት ነው። ብርታት ይሆነኛል። ሰብስክራይብ ሲደረግ ላይክ ሲደረግ ለእኔ ብርታት ይሆናል ማለት ነው። ውድ ቤተሰቦች እና እዛ ጋር ዶሯችን እየበሰለ አልነበር? ቅድም ክሬም ጨመርኩበት ማለት ነው። ክሬሙ ወይ ፐኒን ክሬም ወይም አረቦቹ ክሬም መጣባህ ይሉታል። ይሄ ነው ክሬሙ ማለት ነው። ክሬም መጣባህ ይሉታል እነሱ ማለት ነው። እሱን ነው የጨመርኩት። ሁለት ነው የተጠቀምኩት ካርቶን፣ ምክንያቱም እኔ መኮረኒ በዛ ያለ ነው። አንድ
ፓኬጅ መጠቀም፣ አንድ ፓክ መጠቀም መኮረኒ ያኔ ብዙ ነው ማለት ነው። ስለዚህ ክሬሙ በዛ ማለት አለበት እና እንደዚህ አድርጌ የተጠቀምኩ። መሽሩም ወይም ፍጡር ያልኳችሁን እሱን መጠቀም የምፈልጉ ዶሮው ልክ በስሎ እንደጨረሰ ጎረድ ጎረድ አድርጋችሁ መጨመር ትችላላችሁ። እኔ ከዚህ ቦታ ስለማልጠቀም በኋላ ለብቻው አምሼ ነው የምጠቀመው። በጣም ሲበስል ልጆቹ አይፈልጉትም ማለት ነው። ሲበስል ማለት ነው ላይ ያዩት ነው መብላት የሚፈልጉት ማለት ነው። ያው እንግዲህ የቤታችን ባህሪያችን ይለያየለ ልክ እንደዛ ማለት ነው። ዋናው እናንተን ማስታወሴ ነው እንዲጨምሩ ብዬ አስባለሁ። ከዛ ክሬሜ እንደዚህ ከቀላቀልኩ በኋላ ምንም አልጨምርበትም። ትንሽዬ ብቻ ጨው ነው የምጨምረው ማለት ነው። እሱንም ቀምሼ፣ ምክንያቱም ማጂ ፓውደር የምትጠቀሙ ሰዎች ወይም ማጂ ፓውደር ጨው የለውም፣ ማጂ ኪዩብስ የምትጠቀሙ ከሆነ ጨው ስላለው እየቀመሳችሁ እያያችሁ ነው። እኔ ግን ፓውደር ነው የተጠቀምኩት። ትንሽ ጨው ጨምራለሁ ክሬሙ ላይ ማለት ነው። እና እንደዚህ አድርጌ ወፈር ይላል። እሱ ራሱ ሲበስል እየወፈረ ነው የሚሄደው። ሲበስል እየወፈረ ይሄዳል ማለት ነው። እና ውድ ቤተሰቦች ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። አያችሁ እዚህ ጋር ትንሽዬ ፍልፍል አስዋር ተጠቀምኩኝ ማለት ነው። ክሬማ ፍልፍል አስዋር ብዙ ጊዜ ከክሬም ስንሰራ ፍልፍል አስዋር በሸሚል ስንሰራ እንደዚህ ክሬም ነገር ሳልሳ ነገር ስንሰራ ፍልፍል አስዋር ወሳኝ ቅመም ነው ብዬ አስባለሁ ማለት ነው። ፍልፍል አስዋር ደስ የሚል ቅመም ነው። በጣም እንዲኖረው ያደርጋል። ሾርባን ብንሰራ ምናምን ፍልፍል አስዋር ሳይበዛ ያው የማቃጠል ባህሪ ስላለው ሳይበዛ ጥሩ ቅመም ነው ብዬ አስባለሁ ማለት ነው። እና እሱም ብቻ የተጠቀምኩት ጨውና ፍልፍል አስዋር ክሬሙ ላይ በፊትም በነገራችን ላይ በፊትም ዶሮን ሳቁላላ ተጠቅሜያለሁ ፍልፍል አስዋር ማለት ነው። እና ፍልፍል አስዋር ምን ነበረ ቆንዶ በርበሬ ነው የምንለው አይደል? እኛ ቆንዶ በርበሬ ነው የተጠቀምኩት፣ የተፈጨ ቆንዶ በርበሬ ማለት ነው። እና ክሬሙ እዚህ ጋር በደንብ ከፈላልኝ በኋላ የሚፈላው ለምንድን ነው? መወፈር ስላለበት ማለት ነው። ሲፈላ ይወፍራል። በበሰለ ቁጥር እሳቱን ባበዛንበት ቁጥር እየወፈረ ነው የሚሄደው ማለት ነው። ክሬሙ ጥሩ ክሬም ከሆነ እንደዛ ነው የሚሆነው። ግን በነገራችን ላይ የክሬም አይነቶች ይለያያሉ። እኔ ያሳየኋችሁ ክሬም ነው የተጠቀምኩት ማለት ነው። ሌላ ክሬም አለ አንድ የሆነ በፈላ በሰዓት በረዝም ሰዓት በፈላ ነው እየቀጠለ የሚሄድ ክሬም አለ የሆነ ክሬም። ብቻ ይሄኛው ነው አሁን እኔ ያሳየኋችሁ። ግን ጥሩ ነው ለመኮረኒ ማለት ነው። ደስ የሚል ነው። ቀጭን አይደለም። ሌላ የሆነ አለ ቀይ፣ እኔ አንዳንድ ጊዜ የምጠቀመው በቀይ ጽሁፍ ኬዲዲ ክሬም የሚለው እሱ ቀጠን ይላል ከዚህኛው ማለት ነው። እና ይሄኛው ክሬም ግን ይሄ አሁን እየሰራሁበት ያለሁት ክሬም ቆንጆ ክሬም ነው ማለት ነው። እሱም ለመኮረኒ እሱም ብትጠቀሙ ደስ ይለኛል። ከዛ ክሬማችን በሰለ፣ ያስታውቃል እንደበሰለ አይደል? ከዛ መሽሩም በጎን እንዳልኳችሁ ትንሽዬ ክዝበራ አቁላለሁ። ግን ክዝበራውን አላሳያችሁም። ሳቁላላ ግን ያስታውቃል። ክዝበራ አቁላለሁ። ትንሽዬ ዝብዳ አደረኩበት፣ ቅቤ ማለት ነው። ክዝበራና ቅቤ በቃ ሌላ ምንም ነገር አላደረኩም ማለት ነው። እሱን ተጠቀምኩኝ፣ አመስኩት። ምክንያቱም ከክሬማችን ጋር ጨውም ሁሉም ነገር ስላለ አያስፈልገውም ለመሽሩሙ። በእያንዳንዱ ባደረግን ቁጥር ጨው ይበዛል ማለት ነው እና ጥሩ ስለማይሆን እኔ የተጠቀምኩት መሽሩም ክዝበራ ፓውደር እና ዝብዳ፣ ትንሽዬ ዝብዳ። በቃ መኮረኒን አሁን አቀላቀልኩ ማለት ነው። ልክ እንደዚህ ነው ሳልሳ እንዲሆን የሚፈልጉት አረቦች። ብዙ ጊዜ ሳልሳው ክሬሙ በዛ እንድል ይፈልጋሉ ማለት ነው። እናንተ እንደምትፈልጉት መጠን ያኔ ሳልሳው አነስ ያለም ካላችሁ እንደዛ ነው። ግን መሆን ያለበት እንደዚህ ነው፣ ልስልስ ያለ እንዲሆን መሆን አለበት ሳልሳው። አሁን ባይረክስ ላይ ለምሳ ገለበጥኩት። ምክንያቱም እኔ ብዙ ጊዜ ምሳ በባይረክስ ነው የማደርገው። ማሞቂያ ስላለ የራሱ ማሞቂያ ስላለ ማሞቂያ ለማስገባት ነው ባይረክስ የምንጠቀመው። በተረፈ ይህን ይመስላል መሽሩሙን